ሰላምና ጤና የቻናሎች ተከታታዮች በዛሬው ቪዲዮአችን መንታ መንገድ የተሰኘው ቤተሰብ ተከታታይ ድራማ ላይ ልብ አንጠልጣዩን ትዕይንት ኑህና ኢሳት ከተስማሙ በኋላ ኑህ የሚከዳበትን በመጨረሻ ታሲን የሳሚ ሻንሳላይን ቤት የሚወስድበትንና እንዲሁም ኢስማና ኢሳት የሚጋቡበትን ጃሃን ቀለበት የሚያደርግበትን ዳግመኛ ሴቪላይና እንዲሁም ደግሞ ኑህ የሚጣሉበትንና ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ ቀርብ ያለው ምን ብቻ እርሶ ቪዲዮውን በቅድሚያ ላይክ ያደርጉት፣ ቻናሉንም ሰብስክራይብ በማድረግ ነው ወደ አጓጊው ትዕይንት የሚያልፍ ይሆናል። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ተመልካቾች ሁላችሁ እንደጓጓችሁ አውቃለሁ እና ምንም ፈጠን አድርጌ አስገራሚውን ትዕይንት የማቀርብላችሁ ይሆናል። ኢሳትና ኑህ በመጨረሻ ተስማምተዋል፣ አንድ ላይ ሆነዋል፣ አብረው እየሰሩ ይገኛሉ። ስለዚህ ከአሁን የሚቀራቸው ጃሃንንና እንዲሁም ደግሞ ሌሎቹን ቤተሰቦች ሰርፕራይዝ ማድረግ ነው። አሁን የስራ ክፍፍላቸው ላይ ሂክመትን ወደ ስራ ውስጥ ለመቀላቀል የሳሚትን ቦታ እንድትተካ ወደ ሆቴል ውስጥ ይዘዋት ሄዳሉ። በዚህ ሰዓት ላይ ጃሃን፣ ኢሳትና እንዲሁም ደግሞ ሂክመት አንድ ላይ ነበር የሄዱት። ስለ ኢሳት ምንም ነገር አያውቁም። በመጨረሻ ኑህ ወደዛ ስፍራም ይመጣል። እናም እርስ በርሳቸው ማውራትና መወያየት ይጀምራሉ። አሁን በመጨረሻ በኩል ፊርማውን እንዲፈርሙና እንዲሁም ደግሞ ሂክመትን እንዲያስገባት፣ በሌላ በኩል ደግሞ ስልጣኑ ወደ ጃሃን እንዲመለስ እንደሚፈልጉ፣ ምክንያቱም የቤተሰቦቹ አባሎች ስለሆኑ የቦርዱም ክፍል እንዲሁም የተለያዩ ስልጣን እንዳላቸው ይናገራሉ። ኑህ ፈገግ እያለ ስለዚህ ካሁን መናገር የምትፈልጉትን ነገርና የምታቀርቡትን ነገር ንገሩን በማለት ይናገራሉ። የኢሳት ሰዓት ይደርሳል። የሳሚ ሻንሳላይን ቦታ ማን ይውሰድ በማለት እርስ በርሳቸው ይነጋገራሉ። በዚህም ሰዓት ላይ ኑህ በመካከል በመግባት ወንድሜ አንተ ጃሃን በጣም ደክመሃልና ሳይክ አሁን ላይ እንደዚህ አይነት ነገራቶችን ማድረግ የምትችል መሰለኝ እና በእኔ በኩል ስልጣኑን ለኢሳት ለመስጠት ምን አለ ብናስብ እና ስልጣኑን ወደ ኢሳት ብናስቀምጥ፣ በሌላ በኩል ደግሞ እዚህ ቦታ ላይ ወይም ሚት ሻንሳላይ ቦታ ላይ እኔ መቀመጥ ያለብኝ ይመስለኛል። ምክንያቱም እኔ ከአንተ በላይ ቦት ማገኝ ይመስለኛል በማለት ይነግረዋል። ወንድሜ እስኪ አንተ ደግሞ ተናገር ኢሳት እባክህ ምን ይመስልካል በማለት ለኢሳት ይነግረዋል። ኢሳት በዚህ ሰዓት ላይ ምንም አላለም። ካለበት ቦታ ላይ ብድግ በማለት እንደዛ ከሆነ እኔ ደግሞ አንተን አለቃዬ እንድትሆን አደርግሃለሁኝ ነው በማለት ኢሳት ይናገራል። ምንድን የምታወራው ብሎም ይናገራል። ለካ እስካሁን ድረስ ኑህ ኢሳትን እየሸወደው ነበር። አንድ ላይ የተፈራረሙትና ወደ ስልጣን አወጣለሁ ያለውን ኢሳትን ራሱን ትቶ ኑህ በሱ ቦታ ይገባል። ይሄ ነገር ምን አለቃ አንተ ልትሆን ነው እንዲለካ በማለት ኢሳት እጅግ በጣም ይበሳጭ። ኑህም በዚህ ሰዓት ላይ ሰራውልክ ኢሳት እኔ ከአንተ ጋር የመስማማ መስሎ ነበር፣ አንተን ስለጨበጥኩ ከአንተ ጋር አንድ ላይ የመሆን ይመስል ነበር ነው ይሏል። ወንድሜ እባክህ እንደዚህ እያልክ ከቤተሰቦች ጋር አታጣላ። የእውነት እኔና እሱ የተመካከር ነው በሌላ መልኩ ነበር እንጂ ሌላ ምንም ነገር አልነበረም ይላል። በመጨረሻም ይኸው አንድ ላይ የተነሳ ነው ፎቶ አለ እና እኔና እሱ ተስማምተናል በማለት ኢሳትን እዛው በወንድምና እንዲሁም በአክስቱ ያስጠጠዋል። ኢሳትን ወዲያው ከስልጣን ያወጣዋል። እናም እርስ በርሳቸው ያወሩትን ሪከርድ እያንዳንዱ ሚስጥር እንዳለውም ኑህ የኢሳትን ያወጣበታል። ጃሃን ይህንን ነገር ሲሰማና ሊከዷቸው እንደነበር ሲያውቅ እጅግ በጣም በኢሳት ይበሳጭበታል። ለብቻ አልነግርም በማለት በቦክስ ሊመታው ሙከራ ያደርጋል። ግን ይህ አልሳካ ይለዋል። ኢሳትን በዚህ ነገር እጅግ በጣም ይበሳጫል። አሁን ኢሳት ተከዳ። በሌላ በኩል ኢስማ ለሙሽራነት ታይታለች። እርጉዝ ናት። ስለዚህ የሙሽራ ቀሚሷን የለበሰች ትገኛለች። ኒሃያት ሁሉም ሰዎች እዛ ይገኛሉ። እናም በመጨረሻ አሁን እየጠበቀች ያለችው ባሏን ነው። ባሏ ማን ነው? እስከ ትዕይንቱ ፍጻሜ በመመልከት ባሏ ማን እንደሆነ እኔ ሁሉም ቤተሰቦች እየጠበቁ ያሉት አንድን ሰው አለ። ጉንያሚን ሚስቱን እንዴት እንዳማረባት እየነገራትና እየተንከባከባት ይገኛል። በመጨረሻ ኢስማ ከክፍሏ የምትወጣበት ሰዓት ደግሞ ደርሷል። ጃሃን ኢሳትን በራፍ ላይ ያናገረው ይገኛል። አንተ ዛሬ ቤተሰቡን ክደሃል እና ደግሞ እውነቱን ልነግርህ እፈልጋለሁ። ሁሉም ሰዎች አንተን እየጠበቁ ያሉት ለጋብቻ ነው። ዛሬ ውስጥ ስትገባ ቤት ውስጥ የምታገባ ይሆናል። ስለዚህ ግዴታ ያንን ጋብቻ ትቀበላለህ። የምትቀበለው ደግሞ ቤተሰቡን ስለካርክና እኔንም ልታጭበረብረኝ ስለሞከር ከኋላ ወቅተኛል። ገባህ አይደል? ይቅርታ ማደርግልህ ደግሞ ይህን ነገር ስታደርግልኝ ብቻ ነው። ወንድሜ እባክህ አቁም። የማልፈልገውን ሰው ማግባት አልችልም። ልጅቷ አርግዛለች፣ እናም ታገባታለህ። ህይወቷን አታበላሽውም። እኛ ጋር ነው ያደገችው፣ ንጹህ ልጅ ናት። ስለዚህ አንተ ነህ የእሷን ክብር የወሰድከው። ስለዚህ እንድታገባት ፈርጃለሁ። ይህን እምቢ የምትል ከሆነ ከዚህ ቤት መውጣት ትችላለህ። ስለዚህ አንተ ከሃዲ ብቻ ነህ ሲል ይነግረዋል። ኢሳት በዚህ ነገር ተስማምቶ ወደ ቤት ውስጥ ይገባል። በመጨረሻ ሱፉን ለብሶ ኢሳት ወደ ሙሽራነት ይቀርባል። ኢስማ እዛው ትገኛለች።
በዚህ ሰዓት ላይ ሁሉም ለመፈራረም ወደፊት ለፊት ይቀርባሉ። እናም የሚያፈራረም ሰው ስለዚህ ነገር በመጠየቅና ምስክሮችን በማቅረብ በመጨረሻ እንዲጋቡና እንዲፈራረሙ ያደርጋል። ኢስማ ከኢሳት ጋር መሆኗን እጅግ በጣም ትፈልገዋለች። ኢሳት በሌላ በኩል ከኢስማ ጋር መሆኑን አሁን ላይ አይፈልገውም። ምንም እንኳን አብሯት ቢያድር፣ ምንም እንኳን ቢያስረግዛትም እሷን መግባት አይፈልግም ነበር። ወዲያው ከወንድሙም ጋር እየተቃቀፈ የሰርጉን ፕሮግራም ወዲያው መጀመር ይጀምራሉ። እናም ሁሉም ነገር ይጠናቀቃል። በመጨረሻ ኢሳት ወደ ክፍሉም ይገባል። ኢሳት ምን ነው ተናዳብኛ ስትል ተነግሯለች። እሱም አልተናደድኩብሽም፣ ግን ደግሞ ተመልከች እኔ ኢሳት ነኝ እና ጋብቻው እንዲሆን የምፈልገው በክብር ነበር፣ ግን ያ እንዲሆን አላረጉልኝ፣ ዝም ብለው አደረጉት አይሽ በማለት ለእሷ የአንገት ሐብል እያደረገ እሷን ለመሸወር ሙከራ ያደርጋል። ግን አሁን ላይ ከእሷ ጋር መሆንንም ሆነ ምንም ነገር ማድረግን አይፈልግም እሱ፣ ምክንያቱም ጥላቻ ስላለበት። መሊክ ፍቅረኛው የጃሃን ናት እና ጃሃን የኔ ፍቅር በማለት ይቀበላታል። የሚፈልገው ቦታ ከጠራት በኋላ እርስ በርስ ይገናኛሉ። ከሰርጉ በኋላ ነበር ይህንን ሁላ ዝግጅት ያስደረገላት። እናም በመጨረሻ በሻማዎች የተከበበ ክፍል ውስጥ ይጠራትና ያስገባታል። ካስገባትም በኋላ ዛሬ ላቀርብልሽና ለነገርሽ የምፈልገው ትልቅ ነገር አለኝ ሲል ይነግራታል። ወዲያውም በዚህ ሰዓት ላይ ተመልከች ፍቅር በማለት ከእሷ ጋር ማውራት ጀምራል። በሌላ በኩል ነው ደግሞ ለሲቪ ላይ ያዘጋጀላት ምርጥ ነገር አለ። እሱም ቢሆን ለእሷ ፍቅሩን የሚገልጽና ምርጥ ምሽት ማሳለፍ ፈልጎ ስለነበር በተዘዋዋሪ ልክ ጃሃን እንዳደረገው በሙሉ ለእሷ እያደረገላትና የፍቅር ጊዜያቸውን አብረው የሚያሳልፉበት ክፍል ውስጥ ይጠራታል እና እርስ በርሳቸው መሳሳም ይጀምራሉ። በሌላ በኩል ኢስማ መተኛቷን ያወቀው ኢሳት ካለበት ቦታ ተነስቶ መንጎራደድ ይጀምራል። እባክህ እንደዚህ አታደርግ፣ ለእኔ እንደዚህ አትሆንብኝ ስትል ኢስማ ትነግረዋለች። እሱም ግን እባክሽ ተይኝ በማለት ጥሏት ይሄዳል። ይህም ነገር ያበሳጫታል። ልብሷን ቀይራ የመጣችው መሊክ አለች። ቀሚሷ የሚያምር ሆኗል፣ የኔ ፍቅር በጣም አምሮብሻል በማለትም ጃሃን ከተናገራት በኋላ አሁን የጠራትና እዚህ አብረው እያከበሩ ያሉት የፍቅር ግንኙነታቸው ወደ ቀለበት ተቀይሮ ቀለበት ሊያደርግላት እጁን ይዘረጋል። የኔ ዓለም ታገቢኛለሽ የኔ ፍቅር ማለት ንግግሩን ይጀምራል። እሷን በዚህ ሰዓት ላይ አላሳፈረችውም ነበር። አሁ በደንብ ለማግባ በማለት ነግሯለች። አውቃለሁ እኮ መልስሽን በማለት እርስ በርሳቸው ይተቃቀፋሉ። ቀለበቱንም ያደርግላታል፣ ይሳሳማሉ። ትዕይንቱ እንዲህ እያለ እርስ በርሳቸው ተደስተው ይተቃቀፋሉ። ኢስማ በሰራተኝነት ስታገለግልበት የነበረውን ቤት አሁን ተቀምጣ መመገብ የምትጀምርበት ሆነ። ይህ ነገር ትንሽ ቢያናድዳቸውም ሀሪካንና እንዲሁም ሂክመትን ግን ኢስማ ይህን ነገር ተቀብላ ራሷን ቁጭ አድርጋ ራሷን እየካደመችና እየተመገበች ትገኛለች። ምክንያቱም ከዚህ በኋላ እሷ ሙሽራ ስለነበረች ኢሳት የት እንዳለች ጠይቃትም ገና እንዳልተነሳ ትነግረዋለች። በዚህ ሰዓት ላይ ነበር ቁርሳቸውን ሰብረው የገቡት ታህሲንና እንዲሁም ነው። ሰላም እንደምን አላችሁ? ዛሬ የምንነግራችሁ ትልቅ ዜና አለ በማለት ታህሲን ይጀምራል። ኑ ይከተላል። ኧረ እኔ ብናገሩ እንደምን ይመስላል? እባክህ እኔ ልናገር፣ ይህንን ደስታማ እኔ ነኝ መናገር ያለብኝ ሲል ይናገራል። ወዲያውም በቃ ቀለል ስናደርገው ከዚህ ቤት ውጡ፣ ይሄ ቤት የኛ ሆኗል በማለት ታህሲን ይናገራል። ታህሲንም ውጭ ላይ መኪና አስቀምጬላችኋለሁ፣ ከፈለጋችሁ የሚወስድላችሁ እቃችሁን ምናምን አላቅም፣ የት መኖር እንደምትችሉ ግን ከዚህ ቤት ትወጣላችሁ። ምክንያቱም ይህ ቤት ከዚህ በኋላ የኔ ነው፣ የሳሚ ሻንሳ ላይ ሳይሆን የታህሲን ነው። ጃሃን በዚህ ነገር እጅግ በጣም ይበሳጫል። በመጨረሻም ግን ቤቱ የራሱ እንዳደረገውና ንብረታቸው ሙሉ በሙሉ እንደወሰደው ይረዳሉ። ወዲያው ቁርሱን መመገብ ይጀምራሉ። ኑህ እያንዳንዱ ቦታ ላይ በመሄድ የእያንዳንዳቸውን ቁርስ እየበላ ይህንን የመሰለ ምግብ ነው የምትመገቡት፣ ከዚህ በኋላ ምን እንደምትመገቡ አላውቅም በማለት እያንዳንዳቸውን ወደ ውጭ ይወጣሉ። እናም ሻንጣቸውንና እንዲሁም ልብሳቸውን በመያዝ ወደ ሌላኛው ቤታቸው መሄድ እንዳለባቸው ይነገራል። ለዚህ ሁሉ ነገር እንዲበቁ ያደረጋቸው ኢሳት ነበር። ኢሳትን መጥቶ ሁሉም ነገር ይመለከታል። እናም በጣም ይበሳጫል። ጋዜጦች በመምጣት ጥያቄ ያደርጉላቸዋል። ከቤታቸው እየወጡ እንደሆነም ይመለከታሉ። በዚህ ሰዓት ላይ ኑህና እንዲሁም ኢሳት ሊደባደቡ ጭምር ይጀምራሉ። እናም በመጨረሻ ሁሉም ካሉበት ቤት ውስጥ ይወጣሉ፣ ይባረራሉ። ተመልካቾች የዛሬ ትዕይንታችን ይህን ይመስል ነበር። በቀጣይ ደግሞ በአጓጊና ማስደንጋጭ ትዕይንት ይዤላችሁ የሚቀርብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ቪዲዮውን ላይክ ያላደረጋችሁ ባካችሁ ላይክ አድርጉ። ቻናሉን ሰብስክራይብ በማድረግ ደግፉን። ሀሳባችሁን ደግሞ ኮሜንት ስፍራው ላይ አስቀምጡልን። ቀጣይ ምን አይነት ቪዲዮ ይለቀቅላችሁ ኮሜንት ስፍራው ላይ አስቀምጡልን። ያንኑ የምናደርግ ይሆናል። አመሰግናለሁ።